በጡረተኞች የተጥለቀለቀችና በሰራተኛ እጥረት የምትሰቃየው አህጉር አውሮፓ። ጤና ይስጥልኝ። በፈረንሳይ ደቡብ ከማርሴይ አጠገብ የምትገኝ ኤክስ-አን-ፕሮቫንስ በተባለች ትንሽ ከተማ ኩርሚራቦ በተባለው ዋናው ጎዳናዋ ላይ ሽማግሌዎች፣ አሮጊቶችና ባለሻኛዎች እግራቸው ረጃጅም ቀጫጭን የሆነ የተነፋ ደረታቸው ውስጥ አንገታቸው የተቀበረ ባለሻኛ ሰዎች በቀስተኛ እርምጃዎች ሲዘዋወሩ ይታዩበታል። ባቡር መንገድ ዳር ዳር የተደረደሩት አግዳሚ ወንበሮች ላይ የአሮጊትና የሽማግሌዎች መዓት ቁጭ ብሎ ሹራብ እየሠራ ወይም ጋዜጣ እያነበበ ፀሐይ ይሞቃል፣ ወይም ዝም ብሎ ባዶ ብርጭቆ መሳይ ፈዛዛ ዓይኑን አተኩሮ ከንፈሩን ያለማቋረጥ ያንቀሳቅሳል። ከምዳዳ ቆዳቸው የተነጣጠቀ ደረቅ ሰም ይመስላል። አገጫቸው የተንጠለጠለ፣ ጥርሳቸው የፈራረሰ ሽማግሌዎች፣ ጥርሳቸው አልቆ አፋቸው ወደ ውስጥ የጎደጎደ ፂማም አሮጊቶች፣ የመኖር ጊዜያቸው አልፎ የሞት ጊዜያቸውን ዘመናዊ ሕክምና ከልክሏቸው ታችኛ ከንፈራቸውን እንደ ጡጦ እየጠቡ ሞትን ሲጠብቁ የሚውሉ የሕይወት ኦናዎች ደግሞ መብዛታቸው። ይህ ከ60 ዓመታት በፊት በጋይ ስብሃት ትኩሳት ልቦለድ ላይ የተገለጸ ሁኔታ ዛሬ በገሃድ በመላው አውሮፓ በተለይም በምስራቅና ደቡብ በኩል አፍጥጦ አግድጦ መጥቷል። አውሮፓ ቀስ በቀስ የጡረተኞችና የአዛውንቶች ስፍራ እየሆነች ነው። የውልደት ምጣኔው እያሽቆለቆለ፣ የሞት ምጣኔው እያሻቀበ ነው። ጡረታ የሚወጣው የሠራተኛ ኃይል እየጨመረ፣ ተተኪ ሠራተኛ ኃይል እየጠፋ፣ ኢንዱስትሪዎች በመዘጋት አደጋ ተጨናንቀዋል። አውሮፓ በ2030 እስከ 13 ሚሊየን የሰለጠነ ሰው ኃይል በጡረታ እንደምታጣ ተተንብዮላታል። በዚህም የተነሳ የአውሮፓ ኅብረት ባለሥልጣናት ኢንዱስትሪዎቻቸውን ከመዘጋት አውሮፓንም ከኢኮኖሚ ውድቀት ለመታደግ በማሰብ በከፍተኛ ሁኔታ የሠራተኛ ኃይል ለመመልመል ወደ ታዳጊ አገሮች እያማተሩ ነው። ዛሬ ወደ አውሮፓ ለመሰደድ የሊቢያን ሰው በላ በረሃዎችና የሜዲትራንያንን ባሕር ደም የተጠሙ ሻርኮች መጋፈጥ አያስፈልግም። ወይም አላግባብ በየጉራንጉሩ የተደራጁ ሕገወጥ ደላሎች ገንዘባችንን ማስበላት አይኖርብንም። ትክክለኛ መረጃ ይዞ በሕጋዊ አካሄድ ተጉዞ በቀይ ምንጣፍ አውሮፓ መግባት ከምንጊዜውም በላይ ዛሬ ቀላል ነው። ተከተሉኝ። ለወዳጆች ሼርና ሪፖስት እያደረጉ ተከታዮቹን መረጃዎች በተከታታይ እንዲያገኙ ጋብዛለሁ። ለጊዜው አበቃው። ጤና ይስጥልኝ።